ባልሽን እንደ መላእክት ታዩ የነበረው ሰውዬ ዛሬ እጅ ተፈንጅ ቤርጎት ይገባ ተሰጥ ገይልሻለሁ። ብቻችት የሚያደርግ የኔ ባል ብቻ የሚባልግ ይመስለኝ ነበር። ወንድ ልጅ የሚባል እንደሌለ ዛሬ ነው ያመንኩት። አንቺ ላይ ባልሽ ሲማግጥ ነገ በሽታ ቢያመጣብሽ ነገ የተለያየ ነገር ብትሆኚ እንኳን ሳታማልሽ አይደል? ሰላም ሰላም ቤተሰብ እንዴት ናችሁ አላችሁ ወይ? አለሁ እኔ እግዚአብሔር ይመስገን። ዛሬ እንግዲህ ለመቅዲ ጉዷን ልነግራት ነው የመጣሁት። የኛ ባለትዳር እኔን ትዳሬን ትታለያይ ትታፋታ የነበረች ሴትዮ ጥሩ ባል እንዳላት ራሷን ትትክብ የነበረች ሴትዮ ናች። ዛሬ ባሏን እጅ ተፈንጅ ተሴት ጋር ቢርጎች ይገባ ነው ያስኩት። ስለዚህ እኔን እንዳለያየች እሷንም ግጥም አድርጌ ሰውየውን በፎቶን በመረጃም ሁሉ ነገር ይዤዋለሁ። እኔ እነግሬት ታመነች አመነች ታላመነች የራሷ ጉዳይ ነው። ግን ባሏ መልካም ሰው ጭራሽ የአንድ ልጅ አባት አንድ ልጅ ወልደዋል እኮ በጣም በሚያሳዝን ሁኔታ ቤርጎ ሌላ ሴት ይዞት ይገባና ያገኘውና ዛሬ እንግዲህ ጉዷን ነግሬ እሷም እኔን እንዳለያየችኝ እኔም አለያያታለሁ። ምን ነው ቤቷ ዛሬ ወይዘሮ መቅዲ ጉድሽን አልሰማሽ? ጥሩ ትዳር መሳይ በርበሬዋንም ያዘጋጀች ነው። ጉዷን አልሰማች? ዛሬ ጉዷን ነው እናስረዳ። ሰላም መግቢ ይሄን ፍቅር ደግሞ ምን ልትሰሪ መጣሽ ቤቴ? ነይ በመጀመሪያ ሰላም በይ። እንዴት ነሽ? እንዴት ነሽ? አለሁ ሰላም ነሽ? ምን ልትሰሪ መጣሽ? ግቡ ቤት ለእንግዳ ነው ይባላል። ምን ልትሰሪ መጣሽ? ለምን መጣሽ? ለምን መጣሽ? ገባሽ? ከሆነ ማግቢ በቃ ቁጭ በይ። እንዴት መጣሽ? ለምን መጣሽ አይባልም። እንኳን ሰላም መጣሽ ነው የሚባለው። ሰላም ነሽ? ልጅሽ ደህና ነች? ደህና ነኝ። ምን እግር ጣለሽ? በእናትሽ አቦል ቡና ሄደ። ወይ የመጣሁበትም ጉዳይ ቡና ያስጠጣ ነበር። እንኳንም ቡናው ላይ ተጠጣለሽ እንዴ? በደንብ ነው የምጠጣው። እጄልሽ የመጣሁት መረጃ እንኳን ቡና ማለት ነው ዛሬ ከዛም በላይ ያስጠጣል። ግን ምንም ማድረግ አልችልም። ያው እህቴነሽ ስላሳዘንሽኝ ነው። ምን አባሽ መረጃ ነው ደግሞ? ጉድሽን ሰምተሻል? ግን ስለምን ጉድ ነው የምታወሪው? እንኳንም አልሰማሽም። እኔ አረጋግቼ ቀስ ብዬ ታበድሽም እንዲይዝሽ እኔው አረጋግቼ በነግርሽ የተሻለ ነው። ማለና ነው የሚያሳብድሽ። እንኳን እኔ አንቺም አላበድሽ ያን ሁሉ ብራስ ወስደሽ። አይ ግን ባልሽ የሚሰራውን ጉድ ሰምተሻል? አንቺ ደግሞ ሁሉ ጊዜ ባልሽ ምን ይሰራል? ስራ ነው በቃ። እንደዛ የኔም ባልማ አይሆንሽም እንደዛ ያደርግሽም ብለሽ ስታለያይ እሺ በመጀመሪያ ቤትሽ ናጥኔ ባልሽንም ፈተሽ አድርጊ ብዬሽ አልነበረው? እኔ ምንሽ ግን ባልሽን እንደ መላእክት ታዩ የነበረው ሰውዬ ዛሬ እጅ ተፈንጅ ቤርጎት ይገባ ተሰጥ ገይልሻለሁ። ምንም ማድረግ አልችልም። እኔ ደግሞ ውሸት እንደማላወራም ታገኛለሽ። ምንም ማድረግ አልችልም። እንደዛ ያዙ ይልቀቁኝ ትትይበት የነበረው ሰውዬ በጣም እኔ እጠጣለሁ። በደንብ ነው የምጠጣው። እኔ የሚገርምሽ ማለት ነው እንደው ወንዶች የኔ ባል ብቻ አችት የሚያደርግ የኔ ባል ብቻ የሚባልግ ይመስለኝ ነበር። ወንድ ልጅ የሚባል እንደሌለ ዛሬ ነው ያመንኩት። ጭራሽ ታንቺ ያልተሻለች እኮ ነች። ታንቺ በላይ የሆነች ቆንጆ ሆና ቢሆን ምናልባት ሴትዮ አማላው ነው ማርካው ነው ልል ይችላልኝ። ግን አንቺ 10 እጅ የምትበልጫት ይሄ የራስሽ ጉዳይ ነው። ይሄ ልታወሪ ለታሽው እንጂ እኔ ላስረዳሽ ሞክራለሁ፣ ልነግርሽ ሞክራለሁ። ማመን አለማመን የራስሽ ጉዳይ። ታምነኛለሽ ብለሽ ከሆነ ተሳስተሽ የራስሽ ጉዳይ። ሌናዬ ይሄን ጉዳይ አይቶ ባልነግርሽ ሌናዬ ይወቅሰኛል። ምንም ቢሆን ባትወጂኝ እንኳን የሥጋ ዘመድ ነሽ አይደል? እዛ ጋር ደግሞ ባንቺ ላይ ባልሽ ሲማግጥ ነገ በሽታ ቢያመጣብሽ ነገ የተለያየ ነገር ብትሆኚ እንኳን ሳታማልሽ አይደል? እኮ አለ እንደማታምኚኝ እኮ አውቃለሁ። ግን ደግሞ አሁን ፎቶዋቸውን አውጥቼ ቤርጎት ይገቡ ያለውን ነገር እያንዳንዱ ታሳይሽ። እዛ ጊዜ ታምኚኛለሽ። ምንም አላውቃችም። ዝም ብለሽ ጠጭና ሄጂ ቡና መጠጣ ፈልጊ። እኔማ እየጠጣሽው ምንም እየጠጣው ነው። እኔ መግዲ እኔ የሆነውን እያንዳንዱ ነገር ሁሉ አነግርሻለሁ።
አንቺ ማመን አለማመን የራስሽ ጉዳይ ነው አልኩሽ። ባልሽ እያልኩሽ አላምንሽም። ሁለተኛ ደግሞ በቃ ስለ ባል አታውሪ። ሌላ የምታወሪው ነገር ከሌለሽ ውጭ ከቤት እያልኩሽ ያለሁት እኮ በኤርቦት ያገኘሁት እኮ ነው አልኩሽ። እንኳን ገባ ሳይመቅድ ትጸጸችበታለሽ። ስሚ እኔ ማለት ነው ባይኔ በብረቱ እስካላስኩት ድረስ መቼም ሰውን አላም ባይንሽ በብረቱ እንድታይ መረጃ ይዣለሁ እያልኩሽ ነው። አሁን ስልኬን አውጥቼ ታሳይሽ ታምኛለሽ። እዛ ጊዜ አይደል እኔን እያቃጠልሽ አንቺ ቡና ትጠጫለ ልቀይ። እኔ ጠጥቼ ነው የመጣሁት። እንደውም ለአንቺ ወሬ ማዳመቂያ ብዬ ነው የመጣሁት። ጠጥቼ ነው የመጣሁት። ስለዚህ እኔ እንደውም ታኒ ባልጋ የኔ ባል ሰላማዊ ሰው ከቤት ይተውጪ አልወጣም ታልነግርሽ በደንብ ታልነግርሽ ጉድሽን እኔ እህቴ ነሽ። ዞሮ ዞሮ እህቴ ነሽ። እነግርሻለሁ ጉድሽን፣ አሳይሻለሁ ጉድሽን ማለት ባልሽ የሰራውን ስራ ይሄን በምን ልበቀለብልሽ ነው አይደል? በምንም አልበቀልሽም። አንቺን መበቀልም አልፈልግም። ይቀጥል እኔ እያልኩሽ ያለው የኔ ባል ስራና ስራ ብቻ ነው። ስለዚህ አላምንሽም፣ ብዙ አትልፊ። ለማንኛውም ማለት ነው እኔ እስካሁን ድረስ በወሬ ደረጃ ያየሁትን በእኔ በብረቱ ያየሁትን ነግሬሻለሁ አይደል? አላመንሽኝም። አሁን ግን ይሄንን ፎቶ ትታዩ በደምብ ሰፋ አድርጌ ሲገቡ ምናምን ያለውን ታምኛለሽ አታምኚ? ታምኛለሽ አታምኚ? እኔ ውሸት እንደማላወራም ደግሞ ነግሬሻለሁ። አሁን ደግሞ መልአክ የሚመስሉት እኮ ነገር ነው የሚያናድደኝ። ወንዶች መልአክ የሚመስሉት ነገር እኔ ባሌ በላይ ላይ 6 ሴት ቺት አደረገ ስል አላመንሽኝም አይደለም? አላመንሽኝም። አሁንም ደግሞ ባልሽ ቺት እያደረገ ነው በኤርጎ ሴት ይዞ እየገባ ነው ስል አላመንሽኝም አይደለም? ይሄው ታረጅ። በዚህ ልክ ነው እሱ ስራ እየወጣው ነው ይልሻል። ጓደኛዬ ጋር ነው ይልሻል አይደለም? ይሄው ልሽ የምልሽ ኤርጎ ሲገቡ ነው ያይሻቸው አይደል? ኤርጎ ሲገቡ ነው ያገኛቸው አልጋ ሲይዙ እና ይቺ አክስቱ ነች ወይስ የእናቱ ልጅ ነው? ሴት ይዞ እኮ ነው እየገባ ያለው። ውጭ ግን አንቺ ስልኩን ይዘሻል። ውጭ ወደዛች የነበረ ያይሻቸው የትም ይሁን በመጀመሪያ ተረጋጊ። አሁን አምነሻል አላመንሽም? አላመንሽም። ውጭ ተረጋጊና ቁጭ በይና እናውራው የሚሻልሽ። እኔ ውጭ ግን ያይሻቸው መግዲ አሁን መጮሁን ትተሽው ቁጭ ብለሽ አውሪ። ቁጭ በይ ቁጭ በይ ቁጭ በይ። እኔ ማለት ነው ዞሮ ዞሮ የተሻለ አይደል ወጣለሁ አውቃለሁ መውጣትም እንዳለብኝ። ግን ደግሞ ይሄን ሰውዬ ሲቀጥል ምን ስታፈነፍን ያገኘሻቸው አንቺ? እኔ እንዳጋጣሚ ቀበሌ የሚሄድበት ጉዳይ ነበር። ውልት በቀይ ሊሆን ይችላል። ምን አውቃለሁ? ለምንድን ነው የምበቀልሽ? እኔ እኮ እንደዛ አይነት ነገር ከአንድም 2 3 የደርሶብኛል አይደለም? አንቺ እቴ ደግሞ እንዳይደገም እንዳይደርስብሽ ነው ማለት ነው። እኔ በጣም እንትን የሚያነደኝ ነገር ብቻ እየገሉ እየጠጡ ምን እያሉ እኔ ማቃጠል ነው ስራቸው። በቃ እየመጡ ቤቴ አንቺም ተጨመርሽብኝ። እሱ ሲቀጥል እኔም ብቻ ነው የምወደው ከኔ ውጭ ማለት ነው። ብዙ ጊዜ ደግሞ ነግሻለሁ አይደለ? እኔ ብቻ ነው የምወደው። ምን ያደርግናችሁ ልያችን እናሳድግበት። አይልሽ የኔም ባል ካንቺ በላይ ነበር የሚወደኝ ገብቶሻል። ግን ታኒ ስር ፈትለክ ብሎ ወጥቶ ሆቴል ላይ ይዞ ነው ሴት የሚጋደሙ። ምንም ዞሮ ነው ያላምንሽም። ማመን አለማመን ባዴን ከራሴ በላይ ነው። ማመን አለማመን የራስሽ ጉዳይ ነው። ጉዳዩን ታሳየሽና ትደርሽበት። የዛ ጊዜ እግሬ ላይ ወርቅሽ ይቅርታ ብለሽ ስለምታመሰግኝ እሱን ችግር ማድረግ ያለብን ነገር እኔ ከዚህ በፊት 6 ሴት ቺት ያደርግብኝ እያንዳንዱ ነገር ያደረኩት በመረጋጋት ሰከን ብዬ ቀጥ ያልኩ አልጋው የተኛበት አልጋው ላይ ሁላ ነው የደረስኩበት። አሁንም ደግሞ አንቺ እንዳትቸኩይ እዛው የተኛበት አልጋ ላይ ነው የምናዋርደው። ታውቂያለሽ እኔ እሱ ልጅ አሳድጋለሁ ቤት ቁጭ ብዬ እሱ ግን በሌላ ይጫወታል። ስራ የለሽም የገቢ ምንጭ የለሽም። አንቺ እዚህ ተቆድረሽ እሱ ላይ ታሳድጊያለሽ። እሱ እዛ ታዳም ሴት ጋር ይንዘላዘላል። አሁን ያሉት እሱም አላሳይሽ እኮ ነው መግዲ ላሳይሽ እኮ ሄዳለን። አብረን እንሄዳለን። ዛሬ የመጨረሻችን ይኸውልሽ መናገር ያለ አሁንም የምነግርሽ ነገር እዛ ሄድሽ ተረጋጊ። በተረጋጋ መንፈስ ነው ነገሩን ሰው ላይ አታጋኒ ምናምን ቀስ ብለን ዘመድ መስለን ነው ቤርጎ ሄደን የምንይዘው። አለበለዚያ ታውቂያለሽ ቤርጎም እንደማያስገቡን ሚስቱ መሆንሽም ተታወቀ ነገሩ እንደሚድበሰበስ ደግሞ ወቂ። ስለዚህ እኔ ልጠቅምሽ ላይ ልጎዳሽ አልፈልግም አንድ ቀን ማለት ነው። በጣም ራሴን እያመመኝ ነው። እኔ እንሂድ በእናትሽ ነይ ተረሽ ሂጂ ልብስ እለሽ ላይ ጣላ እባክሽ ነይ እንሂድ።